እዩት በእናታችሁ ይሄን ምግብ ሶፍት ስጋው ላይ ስቴኪኒ እዚህ ጋር ፍርፍሩ ላይማ ጭራሽ ሶፍቱ ከመብዛቱ የተነሳ አብሮ የተፈረፈረ ሁሉ ነው የሚመስለው። ምግብ ተመግበን ስንጨርስ እጃችንን የጠረግንበትን ሶፍት ጥርሳችን ውስጥ የሆነ ቆሻሻ ነገር ያወጣንበትን ስቴኪኒ አንዳንዶቻችንማ ማስቲካ ሁሉ አይቀረንም ምግቡ ጋር ስንቀላቅለው። ይሄ የተረፈ ምግብ አላስፈላጊነቱ ለእኛ እንጂ ለሌሎች ሰዎች በልተውት ጠግበውበት ፈጣሪያቸውን አመስግነውበት የዕለት ጉርሳቸውን ሸፍኖላቸው የሚውሉበት ለህይወታቸው በጣም አስፈላጊ የሆነ ምግብ ነው። ምናልባት እነዚህ ሰዎች ከነሶፍቱም ከነቆሻሻ ስቴኪኒውም ስንሰጣቸው ሊበሉት ይችላሉ። ነገር ግን ሳይጸየፉት ቀርተው እንዳይመስላችሁ። አንዳንዴ በህይወታችን ከሁለት መጥፎ የተሻለ መጥፎ መምረጥ ያለብን ጊዜ ይኖር የለ በቃ እሱ ሁኔታ ውስጥ ስለሆኑ ብቻ ምግቡ እያጸየፋቸው እያቃራቸውም ቢሆን ይመገቡታል። ይህም ምግብ ጎዳና ተዳዳሪዎቹና በግልጽ የሚለምኑት ቀርቶ በድብቅ እንኳን ሰዎች መተው ከመቸገራቸው የተነሳ በድብቅ ሰዎች መተው መውሰድ የሚፈልጉት ምግብ ነው። ስለዚህ እባካችሁ ከቻልን ልክ በዚህ መልኩ ቴካዌይ ያደረግን ለሚያስፈልጋቸው ሰዎች እንስጥ። ካልቻልን ግን የቆሸሸ ሶፍት የቆሸሸ ስቲኪኒ አንጨምር። እባካችሁ ባዕድ ነገር አንቀላቅልበት። ሁላችሁም ሼር እያደረጋችሁ አድርሱልኝ። በጣም ብዙ ጊዜ ሬስቶራንት ውስጥ የምታዘ